ብዙ ጊዜ ወላጆች ለልጆቻቸው አካላዊ እድገት ትኩረት ሲሰጡ የማይታየውን ነገር ግን እጅግ በጣም ወሳኝ የሆነውን የአእምሮ እድገት ሊዘነጉት ይችላሉ። ሰላም ዶክተር ሁሴኒ በኦሲራ ሱፐር ክሊኒክ የህፃናት ስፔሻሊስት ሐኪም። የህፃናት አእምሮ የሚያድገው በምግብ ብቻ አይደለም፣ እርስ በርስ ባለ ግንኙነት፣ በፍቅርና በመነቃቃት ጭምር እንጂ። የህፃናት አእምሮ ልክ እንደ ስፖንጅ ነው። የሚያዩትን፣ የሚሰሙትና የሚሰማቸውን ነገር ሁሉ ይመጣል። አእምሮን የሚገነቡ 3 ቀላል ነገሮች። የመጀመሪያው ማውራት። ገና መናገር ባይጀምሩም እንኳን ምን እየሰሩ እንደሆነ ይንገሯቸው። ሁለተኛ መጽሐፍ ማንበብ። የመጽሐፍ ስዕሎችን በመጠቀም ታሪክን መንገር የቃላት ክህሎታቸውን ያሰፋል። ሶስተኛ በቂ እንቅልፍ። ህፃናት ቀን የተማሩትን ነገር አእምሯቸው የሚያዳብረውና የሚያጎለብተው በእንቅልፍ ወቅት ነው። ከህፃኑ ጋር ሲያወሩ፣ ሲጫወቱ፣ ያነቡላቸው ወይም ሲዘምሩላቸው በቃላት ሊገለጽ የማይችል የአእምሮ ግንኙነት እየገነቡ ነው። በአሁኑ ጊዜ ብዙ ወላጆች ስራ ሲበዛባቸው ወይም ህፃኑ እንዲቀመጥላቸው ስልክ ይሰጣሉ። ይህ በህፃኑ አእምሮ እድገት ላይ አሉታዊ አስተዋጽኦ አለው። ስክሪን የትኩረት ችግርና የንግግር መዘግየት ያመጣል። ከልክ ያለፈ ስክሪን አጠቃቀም፣ አለመጫወትና በቂ እንቅልፍ አለማግኘት የአእምሮ እድገትን ሊያዘገይ ይችላል። ምግብ ለሰውነት ግንባታ እንደሚያስፈልገው ሁሉ ጨዋታና ፍቅር ለአእምሮ ግንባታ ምግብ ናቸው። ልጆቻችን ነገ የተሳካላቸውና በስነ ልቦና ጠንካራ እንዲሆኑ ዛሬ አብረናቸው የምናሳልፈው ጥራት ያለው ጊዜ ወሳኝ ነው። ይህ መልእክት ለሌሎች ወላጆች አጋሩ።